ይኸው በፍሬሙ ላይ የሄድኩ ነው። ይሄ ማለት መስታወቱ ነው። ልክ የሆነ ቪሌጅ ውስጥ ያላችሁ ስሜት ነው የሚሰማው። በቃ የሆነ ሰፈር ውስጥ ምናምን ማለት ነው። በቃ ገበያ ውስጥ ሰላም ተመልካቾች እንዴት ናችሁ? ዛሬም በአዲስ ቪዲዮ ተገናኝተናል። አሁን ያለሁት ከኋላ የምታዩት ዱባይ ፍሬም ነው። እዚህ አብረን እንጎበኛለን፣ አብረን እንገባለን። ውስጡ ምን እንደሚመስል በደንብ አሳያችኋለሁኝ። ታዲያ ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር እና ሰብስክራይብ እያደረጋችሁ የቻናሌ ቤተሰቦች እንድትሆኑ በአክብሮት እጠይቃለሁ። ወደ ውስጥ እንጓዝ። ከሩቅ ሲታይ በጣም ትንሽ ነው የሚመስለው። በጣም ትልቅ ነው። በጣም በቃ ምን ልበላችሁ፣ ይታያችኋል? ማይ ጋድ ቀጭን ነው የሚመስለው። ከሩቅ ሲታይ የእውነት በጣም ቀጭን ነው የሚመስለውና ግን በጣም ሰፊ ነው። እስቲ ደግሞ ውስጡ ገብተን ምን እንደሚመስል እናያለን። አብራችን ቆዩ። ያው ገብቻለሁ። ውስጥ ነው ያለሁት። መጀመሪያ ሙዚየም ነው አለ ያሉት። እንግዲህ ሙዚየሙን ደግሞ አብረን እንመለከታለን። አብረን እንግባ። Hi bro, how are you? Thank you so much. Thank you. ይህ ሙዚየሙ መግቢያው ነው። ዋው! ይህ ውስጡ ነው። የሚገርም ነው ግን ማለት እያንዳንዱ የሰጡት ነገር የሰጡት ቫልዩ ታሪካቸው ላላቸው ታሪክ የሰጡት ነገር በጣም ነው የሚገርመው። በጣም ነው ደስ የሚለው። ይህ የምታዩት ስክሪን ላይ እንግዲህ በፊት የነበራቸው የአኗኗር ሂደትን እንዴት ይኖሩ እንደነበር ማለት ነው። ወደ ቀጣይ ክፍል ስንሄድ ደግሞ ሲገለገልባቸው የነበሩ የእቃ አይነቶች አለው። እውነት በጣም ነው የሚገርመው። እንደምታዩት ነው እንግዲህ ያው ያላቸውን ታሪክ እንዴት አድርገው አሳምረው ለጎብኚዎች እንዳቀረቡ የሚገርም ነው። ለእኛም ሀገር አሪፍ ትምህርት ነው። አቀራረባቸው በጣም ነው ደስ የሚለው። እንግዲህ ሙዚየም ውስጥ ያለው ነው ያው እንትን ውስጥ ከፍሬም ውስጥ ከመግባታችሁ በፊት ያለው ሙዚየም ማለት ነው። እንግዲህ በፊት ቤታቸው አኗኗራቸው እንዴት አድርገው ሲሰፉ እንደነበረ የሚገርም ነው። በቃ ማለት በፍሬም ውስጥ ነው ያስቀመጡት። በጣም ነው የሚያምረው። ያው እንግዲህ መስፊያው ይኸውና ሰውየው እንዴት እንደሚሰፋ በደንብ ነው የሚያሳየው ማለት ነው። እዚህም ደግሞ ሲማሩ ትምህርታቸውን ሲማሩ ማለት ነው ይኸው እንዴት እንደነበረ በደንብ ነው በስክሪን የሚያሳየው። ልክ የሆነ ቪሌጅ ውስጥ ያላችሁ ስሜት ነው የሚሰማው። በቃ የሆነ ሰፈር ውስጥ ምናምን ማለት ነው። በቃ ገበያ ውስጥ ዋው!
አሜዚንግ የሚገርም ነው የሚገርም ነው። እነዚህ እንግዲህ በፊት ሲገለገሉባቸው የነበሩት እነዚህ ደግሞ ቅመሞች ቅርንፉድ አለ እዚህ ጋር ይኸው ሚዛን አለ። ልክ በቃ ሱቅ የሆነ ሱቅ በደረቴ በጣም የሚገርም ነው በእውነት በጣም ነው የሚያምረው። ያው ያላቸውን ነገር እንዴት አድርገው እንዳቆዩት እንዴት አድርገው እንደሰሩትና ለጎብኚዎች እንዳመቻቹት በጣም ነው የሚገርመው። እንግዲህ ሙዚየም ውስጥ ሲገባ ክፍያ አለው። ያው ከሙዚየሙም ምንድነው ፍሬሙም ጨምሮ 52 ድርሃም ነው የሚከፈለው። እንግዲህ በአንድ ሰው 52 ማለት ነው። ለህፃናት ይቀንሳል። በየቀኑ እጅግ በጣም ብዙ ቱሪስት ነው የሚገባው ይህንን ለማየት ማለት ነው። ሙዚየሙን ጨምሮ ፍሬሙ ወደ ውስጥ እንግባ። ውስጡ ይሄን ይመስላል። እንግዲህ ፍሬሙ በጣም ብዙ ጊዜ ለመምጣት ፈልጋለሁ፣ ግን በተለያየ ምክንያት አልቻልኩም ነበርና እንግዲህ ዱባይ ፍሬም ውስጡ ይሄንን የሚመስለው በጣም ብዙ ቱሪስት ነው ያለው። ያውም ዛሬ የስራ ቀን ስለሆነ በብዛት ሰዎች እንትን አይሉ እዚህ የመምጣት ቻንስ አይኖርም። ያው ቱሪስቶች ግን ይመጣሉ። በጣም ነው የሚያምረው። ይኸው በፍሬሙ ላይ የሄድኩ ነው። ይሄ ማለት መስታወቱ ነው። በጣም ነው የሚያስፈራው። ሁለት ሰዎች ሲፈሩ በፊት እንትን ነበርና በጣም ያሳቅቃል ካልደፈራችሁ በስተቀር። የሚገርም ነው። ተመልካቾች በጣም ነው የሚያስፈራው። ግላሱ ላይ በጣም ብዙ ሰው መሄድ ነው ያስፈራው። ማንም ሰው አይሄድም። የተወሰነ ፎቶ ተነስቶ ነው የሚቀመጠው። አውቶማቲክ ነው እንትኑ ይከልለዋል ራሱ ማለት። ይሄ መሬቱ ነው የምታዩት፣ ታችኛው መሬት ማለት ነው። ተመልካቾች ይኸው ዛሬ ዱባይ ፍሬም ውስጥ የላይኛው ክፍል ገብቻለሁ። ግላሱ ላይ ወክ አድርጌ አሳይቻችኋለሁኝ። ሌላም ያልታዩ በጣም ብዙ ቦታዎች እንሄዳለን። ብዙ ቦታዎች አብረን እናያለን፣ ጎበኛለን። ታዲያ እናንተም ሰብስክራይብ እያደረጋችሁ የዚህ ቻናል ቤተሰብ እንድትሆኑ አሁንም በአክብሮት እጠይቃለሁ። አሁን ያለው የፍሬሙ ከፍተኛው ቦታ ላይ የመጨረሻው ቦታ ላይ ነው፣ ጣራው ላይ። ከተማው የዱባይም ከተማ በተለያየ አቅጣጫ በብዙ ሁኔታዎች የሚያሳይ እንቅስቃሴዎችን የሚያሳይ ኦልድ ሲቲውን እና አዲሱን ሲቲ የሚያሳይ ክፍል ነው ያለው። እንግዲህ የተመቻችሁ አጋጣሚውን ያገኛችሁ በስራ በትምህርት እንዲሁም ደግሞ ለንግድ ለጉብኝት የምትመጡ ሰዎች በእርግጠኝነት ያያችሁታላችሁ። ከዚህም በኋላ ደግሞ ይህን ካያችሁ በኋላ ደግሞ ለማየት የፈለጋችሁ ደግሞ የምትፈልጉ መታችሁ መጎብኘት ትችላላችሁ። አብራችሁ ቆዩ።
ብዙ ሰው በጣም ብዙ ሰው የሚፈራት እቺ የግላሷን የሚገርም ነው። በቃ የዱባይ ፍሬም ይሄን ውስጡ ይሄን ነው የሚመስለው። ከላይ ይሄን ነው የሚመስለው። ኮፊ ሾፕ አለ፣ አነስ አነስ ያሉ ኮፊ ሾፖች አሉ። ባዶ ነው። ሰዎችን እንግዲህ ይሄ እንግዲህ በቃ ከዓለም ሪከርድ የሰበረ ትልቁ ፍሬም ማለት ነው። ይሄ እንግዲህ ውስጡ ይሄ ነው። ከላይ ፍሬሙ ይሄ ነው። ከላይ የሚታየው ፍሬም የላይኛው ክፍል ወለሉ ይሄ ነው። ተመልካቾች አጋጣሚ ሆኖ እዚህ የሚሰራ አንድ አበሻ አገኘሁኝ። ለካሜራ ፈቃደኛ ስላልሆነ ነው እያወራሁት ነበር። ገና መጥቶ 1 ወሩ ነው እዚህ ስራ የጀመረው። እንዴት ነው ስለው ሙቀቱ ትንሽ ይከብዳል አለኝ። ያው ኢትዮጵያ ክረምት ስለሆነ ከክረምት ለመጣ ሰው ስፔሻሊ አሁን ያለው አየር ትንሽ ከበድ ይላልና እሱን አውርቼ ጨረስኩኝ። እንግዲህ የዱባይ ፍሬም የነበረን ቆይታ ይህን ይመስል ነበር። እንግዲህ አሁን ደግሞ ወደ ውጭ እየወጣን እንዴት እንደሆነ አወጣጡ ያለውን ነገር በደንብ አሳያችኋለሁ። አብራችሁ ቆዩ ተመልካቾች። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቻናሌን እንድታበረታቱ በአክብሮት ጠይቃለሁ። ይኸው ዱባይ ፍሬም ሊፍት ውስጥ ነኝ ያለሁት። ወደ ታች እየወረድኩኝ ነው። የነበረን ቆይታ እንደወደዳችሁ ተስፋ አደርጋለሁ። ይኸው ዱባይ ከተማ ከኋላዬ እንደወደዳችሁ ተስፋ አደርጋለሁ። ጆሬ ሉላ ይዘኝ ታውቃላችሁ? ታንክ ዩ ሶ ማች ማን። ዋው! ይሄኛው ደግሞ ሌላ ክፍል ነው። ተመልካቾች ይሄ የምታዩት ዱባይ በ2050 ዓመተ ምህረት ምን ትመስላለች ወይም ደግሞ ምን ለማስመሰል እቅድ አለ የሚለው ሾርት ቪዲዮ ነው። ዱባይ በ2050 እንደ ፈረንጆች እንደ አውሮፓውያን አቆጣጠር በ2050 ምን ትመስላለች? ዋው! ተመልካቾች ዱባይ 2050 ሌላ ታሪክ ውስጥ ዋው 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 ለች የሚለውን እቅዳቸውን ሾርት ቪዲዮ አሳይተውናል። እንግዲህ መውጫው ላይ ነኝ ያለሁት። ከፊታችን ያለውን ደግሞ ላሳያችሁ። ተመልካቾች በዚህ በዱባይ ፍሬም የነበረን ቆይታ እንዳያችሁት ነው። እንደወደዳችሁትም ደግሞ ተስፋ አደርጋለሁ። መውደዳችሁን እንደተመቻችሁ እስቲ
በላይክ አሳዩኝ። ይህን ቪዲዮ የምትከፍቱ ሁሉ ላይክ እያደረጋችሁ ጀምሮ ሰብስክራይብ አድርጋችሁ በቀጣይ የምለቃቸው ቪዲዮዎች እንዲደርሷችሁ የደውል ምልክቷን እየተጫናችሁ አብራችሁን ሁኑ። ዝምድናችሁን አሳዩን። ዱባይ ፍሬም ተገስጧል እዚህ ጋር ይኸው በጣም ትልቅ ነው። በጣም እንግዲህ እኛ የነበርነው እዚህ ጫፍ ላይ ነው ማለት ነው። በጣም ትልቅ ነው፣ ረጅም ነው። አሁን ፍሬሙ ስር ነኝ ያለሁት። እጅግ በጣም ደስ የሚል ቪው ነው ያለው። በጣም ነው የሚያምረው። ነፋሻማ አየር ነው ያለው። ያው ሰዓቱ ቀን ላይ በጣም ከባድ ሙቀት ነበር የነበረው። አሁን ግን ንፋስ አለ እና በጣም ደስ ይላል። ያው ፓርኪንግም ከመጣችሁ ፓርኪንግም ውጪው እንደ ልብ ነው ያለው። በጣም ብዙ ፓርኪንግ ነው ያላቸው። በሌላ ጊዜ ደግሞ በአዲስ ቪዲዮ ደግመን እንገናኛለን። ምርጥ ሰዓትና ምርጥ ጊዜ ነው ያሳለፍነው። እናንተም ደግሞ ማየት የምትፈልጉት እንዳሳያችሁ የምትፈልጉት ቦታ ካለ ንገሩኝ፣ ኮሜንት አድርጉልኝ። አብረን እንሄዳለን፣ አሳያችኋለሁ። አብረን እናያለን። ስለነበረን ጊዜ ሁሉ አሁንም በድጋሚ አመሰግናለሁ።